በዓለም ዙሪያ የምትገኙ ቅዱሳን ሰላም ለእናንተ ይሁን። እንኳን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ መታሰቢያ በዓል እንኳን በሰላም አደረሳችሁ። እኔ ወንድማችሁ አገልጋይ መሰረት ጴጥሮስ ነኝ። ከዚህ በፊት የምታውቁት በመዝሙር ነው። ዛሬ ደግሞ በእግዚአብሔር ቃል ወደፊታችሁ መጥቻለሁ። ከኔ ጋር እስከ መጨረሻ እንድትከታተሉ በጌታ ፍቅር እጋብዛችኋለሁ። ሁላችንም ወደ አንደኛ ቆሮንቶስ ሰዎች ምዕራፍ 15 22 እና ጊዜን ለመጠቀም 45ቱን እናነባለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 እንዲህ ይላል፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያው ይሆናሉና ይላል። ሌላኛው ደግሞ 45 ቁጥር ላይ እንዲህ ይላል፣ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል የእግዚአብሔር ቃል። ሁላችሁም እንደምታውቁ በዚህ ቦታ ላይ እየተናገረ ያለው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ፊተኛው አዳምና ኋለኛው አዳም ምን አይነት እንደሆነ በዚህ ቦታ ላይ ለቆሮንቶስ ሰዎች ግልጽ አድርጎ ሲናገር እናያለን። ዛሬ እንዲህ ከምለው ርዕስ አብረን እንማራለን። በኢየሱስ የዘላለም ሕይወትን አገኝተናል በሚለው ርዕስ እንማራለን። ሁላችሁም ከኔ ጋር ተከታተሉ። በዚህ ቦታ ላይ ጳውሎስ ሲናገር ብዙ ዘማሪያኖች ብዙ ሰዎች ሲናገር የመጀመሪያ አዳም ሁለተኛ አዳም ብሎ ነው እንትን የሚለው። ነገር ግን የእግዚአብሔር ቃል ግልጽ አድርጎ የሚናገረው ፊተኛው አዳም ኋለኛ አዳም ብሎ ነው የሚናገረው ጳውሎስ ሲናገር እና ፊተኛው አዳም ሕያው ነፍስ ሆና ተብሎ ተጽፏል ይላልና ከዛ በኋላ ደግሞ ኋለኛው አዳም ሕይወቱን የሚሰጥ መንፈስ ሆና ብሎ ይናገራል። 22 ቁጥር ላይ ደግሞ ስናይ በአዳም በኩል በፊተኛው አዳም በኩል ሁሉ እንደሚሞቱ በኋለኛ አዳም በኩል ደግሞ ሁሉ ሕይወትን እንደሚያገኝ ጳውሎስ በዚህ ቦታ ላይ ግልጽ አድርጎ ይናገራል። ለእናንተ እንደሚገባ ደግሞ አድርጌ የሚናገራችሁ ነገር ፊተኛው አዳም ማለት ሁላችንም የተፈጠርንበት ከአዳምና ከሔዋን ሁላችሁም ታውቃላችሁ። ፊተኛው አዳም ማለት በሰው በመጀመሪያ የተፈጠረው ሰው ማለት ነው እና ደግሞ ኋለኛው አዳም ማለት የናዝሬቱ ኢየሱስ ክርስቶስ ነው። በነገራችን ላይ በዚህ ሰሞን ላይ የኢየሱስ ክርስቶስን ሕማማት ሳምንታትን እያሰበን እንገኛለን። በዚህ 2018 በፊት ኢየሱስ ክርስቶስ የሞተበት ነውና ይህ ሰሞን ደግሞ የሕማማት ሳምንት ነው። ስለዚህ በዚህ አጋጣሚ ከዚህ 2018 ዓመት በፊት እና የሞተው ወደ ምድር ደግሞ የመጣው ኢየሱስ ክርስቶስ ምን አይነት እንደሆነ ማወቅ በጣም ተገቢ ነገር ነው። ወዳጆች እንድታስተውሉ የሚፈልገው ነገር በኢየሱስ ክርስቶስ የዘላለምን ሕይወት አግኝተናል። ክብር ለጌታ ይሁን። አሁን በአጭር ሰዓት ላይ በአጭር ደቂቃዎች ውስጥ ፊተኛው አዳምና ኋለኛው አዳም ጳውሎስ የተናገረው ንጽጽር ያደረገው ሁለቱም እና አዳሞች ፊተኛው አዳም ምን አይነት ሰው ነው እና ኋለኛው አዳም ደግሞ ኢየሱስ ክርስቶስ ምን አይነቱ ነው የሚለውን ከኔ ጋር አብረን እንከታተላለን። ፊተኛው አዳም በእግዚአብሔር መልክ የተፈጠረ ነው። ዘፍጥረት 1:26 ላይ ስታነቡ የእግዚአብሔር ቃል እና ደግሞ ይናገራል፣ በመልካችን በምሳሌያችን ሰውን እንፍጠር ብሎ እግዚአብሔር ሲናገር እንመለከተዋለን። ስለዚህ ፊተኛው አዳም በእግዚአብሔር መልክ የተፈጠረ ነው። ደግሞ ኋለኛው አዳም የናዝሬቱ ኢየሱስ ክርስቶስ አንደኛ በመልኩ የፈጠረ እግዚአብሔር ወልድ ነው። ዘፍጥረት 4:9 ላይ በመልካችን በምሳሌያችን እንፍጠር በሚለው ውስጥ ላይ ሥላሴ እንዳለው ሁላችሁም ታውቃላችሁ። ስለዚህ በዛ ውስጥ እግዚአብሔር ወልድ ከእግዚአብሔር አብ ጋር እንዳለ የእግዚአብሔር ቃል ይናገራል። ሁለተኛ ፊተኛው አዳም ከመሬት የተፈጠረ ፍጡር ነው። ሁላችሁም ታውቃላችሁ። ዘፍጥረት 2:7 ላይ
እግዚአብሔር ሰውን ከአፈር አበጀ ይላል የእግዚአብሔር ቃል። ስለዚህ ፊተኛው አዳም ከመሬት የተፈጠረ ፍጡር ነው። ኋለኛው አዳም ሁለተኛ ደግሞ ኋለኛው አዳም በመጀመሪያም ቃል የነበረ ፈጣሪ ነው እና ዮሐንስ ወንጌል ምዕራፍ 1:1 ላይ በመጀመሪያ ቃል ነበረ ብሎ የእግዚአብሔር ቃል ይናገራል። እና ደግሞ ሐዋርያው ዮሐንስ በመጀመሪያ ቃል ነበረ ብሎ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ላይ ነበረ ብሎ ስለ ኢየሱስ ክርስቶስ ግልጽ አድርጎ ይናገራል። ስለዚህ ኋለኛው አዳም በመጀመሪያም ቃል የነበረ ፈጣሪ ነው። ሶስተኛ ፊተኛው አዳም እንዲያበጅ እንዲጠብቅና እንዲገዛ የኤዴን ገነት ስልጣን የተሰጠ ሰው ነበር። ዘፍጥረት 2:15 ስታነቡ እግዚአብሔር በኤዴን ገነት ውስጥ ለአዳም ስልጣኑን እንደሰጠ የእግዚአብሔር ቃል ግልጽ አድርጎ ይናገራል። ወዳጆቼ ኋለኛው አዳም የሰማይና የምድር ስልጣን የተሰጠ አምላክ ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስታነቡ ኢየሱስ ክርስቶስ ራሱ ሲናገር ለደቀ መዛሙርቶች ታሪኩን ለመስጣት ሲናገር ምን ብሎ ይጀምራል? 28:18 ላይ ስልጣን በሰማይና በምድር ተሰጠኝ ብሎ ኢየሱስ ክርስቶስ ራሱ ሲናገር እንመለከተዋለን። ስለዚህ ኋለኛው አዳም የሰማይና የምድር ስልጣን የተሰጠ አምላክ ነው። አራተኛ ፊተኛው አዳም ባለመታዘዝ ምክንያት ከኤዴን ገነት የወጣና ሁላችንም ደግሞ ያስወጣ ሰው ነበር። ዘፍጥረት 3:8 ስታነቡ እግዚአብሔር ኤዴን ገነት ውስጥ ሲያስቀምጥ ከኤዴን ገነት ውስጥ አትብሉ የተባለውን በልቶ ትእዛዙን ፈርሶ የወጣ ነው። እኛንም ደግሞ ክብር ካለበት ቦታ ያወጣ ሰው ነው ፊተኛው አዳም። ኋለኛ አዳም ወዳጆቼ በመታዘዝ ራሱን ሰጥቶ መልሶ ክብር ወዳለበት እግዚአብሔር ወደሚገኝበት ለዘላለም የምንኖርበት ቦታ ላይ ያስገባ አምላክ ነው። ስለዚህ ወዳጆቼ ልዩነቱን በደንብ እንድታውቁ ፈልጋለሁ። ሌላኛው ደግሞ ፊተኛው አዳም ስድስተኛ በውድቀት ኃጢአትንና ሞትን ለሰው ሁሉ ያደረሰ ሰው ነው። በውድቀት እና ትእዛዙን በመፍረስ ወድቋል እና ደግሞ ወድቆ በዚህ ምክንያት ኃጢአትንና ሞትን ለሰው ሁሉ ያደረሰ ሰው ነው። ለምሳሌ እግዚአብሔር ሲናገር ለአዳምና ለሔዋን እግዚአብሔር በኃጢአት ምክንያት ስለመጡ በውድቀት ምክንያት ኃጢአት እንደመጣ የእግዚአብሔር ቃል ግልጽ አድርጎ ይናገራል። ስለዚህ በውድቀት ኃጢአትና ሞትን ለሰው ሁሉ ያደረሰ ሰው ነው። ኋለኛው አዳም ስድስተኛው ኋለኛው አዳም በመስቀሉ ስራ ጽድቅንና ሕይወትን የሰጠ አምላክ ነው። ወዳጆቼ በመስቀሉ ስራ እሱ በመስቀል ላይ በሰራው ስራ እና መስቀል ላይ ተሰቅሎ ደግሞ ጽድቅንና ሕይወትን ለኛ የሰጠው አምላክ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ቅድም ባነበብኩት ቦታ ላይ ያንን ታገኙታላችሁ። ሌላኛው ፊተኛው አዳም ሰባተኛ ልጁ ቃየን አቤሉን ሲገድል ዝም ያለ ሰው ነው። ሁላችሁም እንደሚታወቁ የአዳም ልጆች እና ቃየንና አቤል ነበሩ በመጀመሪያ። በኋላ ደግሞ ሴትም ተጨምረዋል። ግን የመጀመሪያው ደግሞ ቃየን አቤሉን ገድሎታል ባልሰራው ምክንያት። ሲገል አዳም ዝም ነው ያለው፣ ዝም አለበት ነው። ኋለኛው አዳም ሰው ሰውን ሲገድል፣ ሰው ሰውን ሲገል ደሙ የሚጮይ አምላክ ነው። መቼም ደሙ ሲፈሰስ እሱ ይጮዋል። ስለዚህ ኋለኛው አዳም ልዩነቱ እሱ ነው። ሌላኛው ፊተኛው አዳም ፊተኛው አዳም 930 ዓመት ኖሮ ሲሞት ምንም ታምር ያልታየ ሰው ነበር። በነገራችን ላይ
በዕድሜ የሚበልጠው ማቱሳሌም ነው። ማቱሳሌም 969 ዓመት የኖረ ሰው ነው እና ደግሞ በመቀጠል 950 የኖረ ሰውም አለ። እሱ ደግሞ ኖሄ 930 ዓመት ኖሮ የሞተ ሰው ነው። ሲሞት ደግሞ ምንም ታምር ያልታየ ሰው ነበር። ወዳጆቼ 9ኛ ኢየሱስ ክርስቶስ ወይም ኋለኛው አዳም ሲሞት ታምር የተሰራ አምላክ ነው። በዚህ ሰሞን ላይ ሁላችንም እያሰበን ያለነው የኢየሱስ ክርስቶስን ትንሣኤ መታሰቢያ ነው። እሱ ሲሞት ዓርብ ቀን ሲሞት ታምር ነው የተሰራው። የእግዚአብሔር ቃል ምን ብሎ ነው የሚናገረው? ማቴዎስ ወንጌል ምዕራፍ 27 51 ቁጥር ላይ እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ ይላል። እሱ ሲሞት ታምር ነው የተሰራው። ከላይ እስከ ታች ተቀደደ። እሱ ብቻ አይደለም፣ ምድርም ተናወጠች ይላል የእግዚአብሔር ቃል ኢየሱስ ክርስቶስ ሲሞት። እሱም ብቻ አይደለም፣ አላቶቹም ተሰነጠቁ ይላል የእግዚአብሔር ቃል። እሱም ብቻ አይደለም ወዳጆቼ፣ መቃብሮቹም ተከፈቱ ይላል። ከዛ በኋላ ደግሞ መጨረሻ ላይ ምንድን ነው የሚለው? ተኝቶ ከነበሩትም ቅዱሳን ብዙ ሥጋዎች ተነሱ ይላል። ይህ ታምር ሁሉ የተደረገው ኢየሱስ ክርስቶስ ሲሞት ነው። ሲሞት ታምር ተሰርቷል። ኋለኛው አዳም ልዩነቱ እሱ ነው። የመጨረሻኛው ለጊዜ የመጨረሻኛው ፊተኛው አዳም በሞተበት የቀረ ደግሞም የበሰበሰ ሰው ነው። ዘፍጥረት ምዕራፍ 5 ቁጥር 5 ላይ ታገኙታላችሁ። ነገር ግን ወዳጆቼ ኋለኛው አዳም የሞታ ነው። ሞቶ ያልቀረ ከሞተበት በሶስተኛ ቀን የተነሳ እኔ በሶስተኛው ቀን ይነሳሉ ብሎ እሱ ራሱ የተናገረው አምላክ ደግሞ በነቢያቶች አፍ የተተነበየው በሶስተኛ ቀን ይነሳል የተባለው በሶስተኛ ቀን ከሞተበት የተነሳ ብቸኛ አምላክ ነው። ስለዚህ ወዳጆቼ ምን ማለት ፈልጌ ነው? በኢየሱስ ክርስቶስ በኋለኛው አዳም በናዝሬቱ በኢየሱስ ክርስቶስ የዘላለምን ሕይወትን አገኝተናል። በአዳም በኩል የዘላለምን ሞት አገኝተን ነበር። ነገር ግን ወዳጆቼ በኋለኛው አዳም የዘላለምን ሕይወት አገኝተናል። ምንም ሳንከፍል፣ ምንም ሳንሰጥ፣ ምንም ሳንሆን፣ ምንም ሳናደርግ እንዲሁ ደግሞ የዘላለምን ሕይወት የሰጠው የናዝሬቱ ኢየሱስ ክርስቶስ ኋለኛው አዳም ለዘላለም የተመሰገነ ይሁን። ወዳጆች አንድ ነገር እንድታስተውሉ ፈልጋለሁ። ሕይወት በኢየሱስ ክርስቶስ የዘላለምን ሕይወት አገኝተናል። በኢየሱስ ክርስቶስ የዘላለምን ሕይወት ለማግኘት ምን ያስፈልጋል ካላችሁኝ አንድና አንድ ብቻ ነው የሚያስፈልገው። እሱም ምንድን ነው? ሌላ ኮርሚያ ማምጣት አያስፈልገውም እና ደግሞ እርግቦችን ማምጣት አያስፈልገውም። በጉን ደግሞ መሰዋት አያስፈልገውም። ምንንም መስጣት አያስፈልገውም። ነገር ግን የሚያስፈልገው አዲስ ኪዳን ላይ በኢየሱስ ክርስቶስ የዘላለምን ሕይወት ለማግኘት የሚያስፈልገው ብቸኛው አንድ ነገር ነው። እርሱም ምንድን ነው ካላችሁኝ እምነትና እምነት ብቻ ነው። ስለዚህ በዓለም ዙሪያ ሁሉ የምትገኙ ቅዱሳን ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ያልተቀበላችሁ ሰዎችም ካላችሁ ኢየሱስ ክርስቶስን በአፍ መስክራችሁ በልብ አምናችሁ የራሳችሁ አድርጋችሁ እሱን መቀበል አለባችሁ። እሱ ብቻ አይደለም ደግሞ እሱ እንደሚያድን ከዘላለማዊ ሞት ወደ ዘላለማዊ ሕይወት ያመጣው እሱ እንደሆነ ከድቅድቅ ጨለማ ወደሚደነቀው ብርሃን የጠራን እሱ እንደሆነ ምንም ሳንሰጥ ምንም ሳንከፍል የዘላለምን ሕይወት የሰጠው እሱ እንደሆነ ማመን ይጠበቅበታል። ስለዚህ እሱን በማመን ልጅነትን አገኝተናል። እሱን በማመን ደግሞ ወራሾች ሆነናል። እሱ ብቻ አይደለም፣ እሱን በማመን ለዘላለም የምንኖርበትን ሕይወት አገኝተናል። በመጨረሻ ላይ ኢየሱስ ክርስቶስ ሐሙስ ማታ ሐዋርያቶችን ሲያጽናና ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 14:1 ላይ ልባችሁ አይታወክ፣ በእኔ ይመኑ፣ በእግዚአብሔር ይመኑ። በእግዚአብሔር ቤት የዘላለም መኖሪያ አለ፣ እኔም ይወስዳቸዋል፣ ተመልሼ ይመጣሉ ነው ያለው። ዳግም ምጽዋትን ያኔ ተናግረዋል። ስለዚህ ወዳጆቼ ለዘላለም የምንኖርበት ሕይወት በኢየሱስ ክርስቶስ ላይ ነው ያለው። ስለዚህ በኢየሱስ የዘላለምን ሕይወት አገኝተናል።
ያገኘን ኢየሱስ ክርስቶስ የተመሰገነ ይሁን። ሰላማችሁ ብዝት ይብልላችሁ። በኢየሱስ ክርስቶስ የዘላለምን ሕይወት ያላገኛችሁ ሰዎች አገኙ። እግዚአብሔር ይባርካችሁ። በሌላ ጊዜ ደግሞ በሌላ ትምህርት እንገናኛለን። ባላችሁበት ቦታ ሁሉ የእግዚአብሔር ጥበቃ ይጠብቃችሁ። ዳና ሁኑ።